ኩነኔ የምትሰቃዩ ይሰማል ወይ? ይጮህልሃል። ጌታ ኢየሱስ አማላጃችን ነው ይማልዳል ሲል በጣም የሚቸግራቸው ሰዎች እንዳሉ አውቃለሁ፣ ግን ምንም ማድረግ አልችልም። ይሄን ማለታችን እኮ ነው። ጸሎቴን ያመላልሳል እያልኩ እኮ አይደለም። አንዳንድ ሰው ያቀለል ነው። በነገራችን ላይ የክርስቶስን ማላጅነት በጣም እንደዚህ ማለታችንን እንዴት የሚሉ ሰዎችን መረዳት አለብን። ለምን መሰለ? ታላቁ ንጉሥ ነው። እንዴት እኮ የሚያስብል ነው። እኛንም ተማላጁ እንዴት ነው የሚማለደው? አይገርምም? የማይሆነውን እኮ ነው ያደረገው። ሎጂካሊ እኮ ሴንስ አይሰጥም። እሱ ራሱ ተማላጅ አይደለም ወይ? ነው። ዳኛ አይደለም ወይ? ነው። ዙፋን ላይ ያለ አይደለም ወይ? ነው። እና ራሱ ተማላጁ ነው የሚማልደው። የስ ይሄ እኮ ነው አዲስ ኪዳንን ግሩም ያደረገው። ማይሞተው ሞተ። እንዴ ማይ ፍሬንድ፣ ማይሞተው ሞተ። ከዚህ የሚበልጥ ነገር አለ? መማለድ እኮ ቀላል ነው። ማይሞተው ሞተ። እንዴ የፈጠራት እጅ ቸነከረችው። የፈጠራት እጅ ይዝግባ ማትላት ቸነከረችው። ተቸነከረ። ምን ያልሆነው አለ ስለኛ? መማለድማ ምን ያልሆነው አለ ስለኛ? ማይራበው ተራበ። የሰማይ የምድር ፈጣሪ መጠጊያ አጣ። ስደተኛ ሆነ። በምድር ተንከራተተ። በምድረ በዳ ማቀቀ። እንዴ ይሄን ሁሉ አርጎ ያንን እንዴት ተረጥረዋለሁ? ያንን ሁሉም እኮ ማረግ አልነበረበትም። እንዴት ነው ንጉሥ ሚንከራተተው? አይገርምህም? ተንከራተተ። እንዴት ነው አምላክ ደከመኝ ብሎ የሚተኛው? አይገርምህም? ይሄ እኮ በደም የተረጋገጠ ነው። ይሄ እኮ የአዲስ ኪዳን ጠርዝ ላይ ያለ ትምህርት ቢሆን እንደራደራለን። መሃሉን እንዴት አድርገን ይሄ ከሌለ ልኖር አልችልም። እኔ ትገቡ ይሆናል እናንተ ልኖር አልችልም። እንዴት ነው ታዲያ ክርስቶስ ማለት ነው? ጸሎቴን ከኔ ተቀብሎ ለአምላክ ነግሮ ከአምላክም ተቀብሎ እሺ እንደፈለጋችሁ ይሄን እንደፈለጋችሁ እሱም አመላልስላችሁ ማለት ነው። እሱም አባታችን ሆይ ያላችሁ ጸልዩ ነው ያለን ለራሱ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ነው እንጂ ንገሩት ነው ያለው። እሱ አንኳኩ ነው እንጂ ያለን አስኳኩ አላለም። እሱም ማንኳኩ ይከፈትላችኋል፣ መዝገና አንኳኩ ይከፈትላችኋል፣ ጸልዩ ትሰማላችሁ፣ አድምጡ። ታዲያ ምን እያላችሁ ነው? ሎክ ጌታ ኢየሱስ ይታይልኛል ስል ጸሎቴን ይዞልኝ ይገባልኛል፣ እንትኔን ይዞልኝ ይገባልኛል ሳይሆን እሱ አልነበረም እኛ የሚያስፈልገን ጸሎታችንን ይዞ የሚገባ ሳይሆን እኛን ራሳችንን ጆሮአችንን ይዞ የሚያስገባ እኛን ራሳችንን ኳሊፋይ ማናረገው የኛ የሚያስፈልገኝ ነው። የእግዚአብሔር ከተማ ውስጥ የሚያስገባ የሰው ከተማ እንኳን ቪዛ ያስፈልገዋል። እኔ አሁን የሚያስፈልገኝ ቪዛ ያስፈልገኛል ስትል እኮ አሜሪካ ሀገር ለመሄድ አሜሪካ ካልተመታ አትገባም። መመታቱ ማላጅህ ነው። ኦፊሰሩ ሲጠይቅ እገባለሁ ለምን ያለዛስ አይ ዶንት ኳሊፋይ። የአሜሪካ ፓስፖርት ስለሌለኝ የአሜሪካ ዜጋ ስላልሆን አሜሪካ የሚባል ከተማ አገር ልገባ አልችልም። ከተሞቻቸው ልገባ አልችልም። ኢሚግሬሽኑን ላልፍ አልችልም። አውሮፕላን ላይ መሳፈር ይቻላል፣ ምንም ይቻል ይሆናል። መግባት ግን አትችልም። ለምን? የምታሳየው ነገር ያስፈልጋል። እና አሁን እንዴት አድርጌ አሜሪካን ድምጼን ላሰማ አይደለም የኔ ጥያቄ። እንዴት አድርጌ ወደ አሜሪካ እንትን ላድርግ ሳይሆን እንዴት አድርጌ ዕቃ ልላክ አይደለም። እሱ ሁሉ ይቻላል። ዕቃ መላክም ይቻላል፣ ድምጽ ማሰማትም ይቻላል። አሁን ዋና ጥያቄ እንዴት አድርጌ ልግባ? ምን ያስፈልጋል? ቪዛ ይባላል። ኳሊፋይ ለማያረገው ለማይመጥነው ሰው ያስፈልጋል። ኢየሱስ እኮ አስገቢያችን ነው። ኢየሱስ እኮ ለኛ የመንግስተ ሰማይ ዜጎች ላልሆነን የመንግስተ ሰማይ ዜጎች ላልሆነን ቀልድ ነው እንዴ ማይ ፍሬንድ? የእግዚአብሔር ከተማ ገብታችኋል ይላል። እሺ የእግዚአብሔር ከተማ ገብታችኋል፣ ወደ ጽዮን ተራራ ገብታችኋል፣ ወደ አዲሲቱ ኢየሩሳሌም ገብታችኋል። እና እዚህ እንኳን ክሮስ አድርገን ማትገባ አንድ ከተማ ወደ አንድ ከተማ የንጉሱ ከተማ ዘለት ተራራው ላይ ገብታችኋል። በምን ሂሳብ? ተመቶልናል። የሚጮኸው ደም ድምፅ ተመቶልናል። የሚጮኸው ደም ድምፅ ነው። አትስት ይሄ ነው ትምህርቱ። ይሄ ነው ትምህርታችን። ሚስ አንደርስታንድ አድርጋችሁ ከሆነ ይሄ ነው ትምህርታችን። ተመታልን፣ ታየልን። ደሙን አሳይቼ እገባለሁ። በራሴ ልገባ አልችልም። ከመኳንንት ዘር አይደለሁም፣ ከጻድቃን ዘር አይደለሁም፣ ከንጹሃን ዘር አይደለሁም። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል። ክብር የጎደለንን በእግዚአብሔር ፊት የተናቀነን ጽድቃችን የመርገም ጨርቅ ነው። እግዚአብሔር ሲያየን ይጸየፈናል። ልንቀርበው አንችልም። አስፈሪ ነው። እግዚአብሔር መጣና ሞተልንና ከአቤል ደም ይልቅ እየጮኸ ተከፍሏል እያለ እየጮኸ ዋስትና የሆነው
ይታይልኛል። የሞተው ከሙታን የተነሳው በደሙ ኃይል ይማልድልናል፣ ያስገባናል፣ ወደ እግዚአብሔር ከተማ አስገብቶናል። ክብር ለእግዚአብሔር ይሁን።